ሰላም ሰላም ቤተሰብ እንደምን አላችሁልኝ? ኢትዮ ኮደር ሰርቲፊኬት ተራ በተራ እየወሰድን እንደሆነ ይታወቃል። በፓርት ዋን ከዚህ በፊት አንድሮይድን ወስደናል። ዛሬ ደግሞ ፓርት ቱ እንዴት አድርገን ነው ዳታ ሳይንስን ፋንዳሜንታልን መውሰድ የምንችለው የሚለውን ዛሬ በፓርት ቱ ቱቶሪያል አሳያችኋለሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ስለዚህ ስቴፖቹ ላይ ምናልባት ዘላችሁ ከፋንዳሜንታል እንዳትጀምሩ ስቴፖች አሉ። ስለ ኢትዮ ኮደርስ ብዙ የሰራው ቪዲዮ አለ ቻናሌ ላይ ያሉትን መጀመሪያ ቼክ አድርጓቸው። ቼክ ካደረጋችሁ በኋላ ላይ ነው ፓርት ዋን ከወሰዳችሁ ካላችሁ አሁን ወደ ፓርት ቱ መምጣት የምትችሉት ማለት ነው። ስለዚህ እንደዚህ እያደረግን እንቀጥላለን ማለት ነው። ፓርት 3 እና ፓርት 4 በቀጣይ ይለቀቃሉ ማለት ነው። አሁንም ለዚህ ቤት አዲስ የሆናችሁ ካላችሁ ደግሜ እላለሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። አሁን ምንድነው የምናደርገው? ብራውዘር ላይ በመሄድ ኢትዮ ኮደርስ ብለን ሰርች እናደርጋለን ማለት ነው። እዚህ ጋር ኢትዮ ኮደርስ ብለን ሰርች ካደረግን በኋላ ከላይ እንደምትመለከት ኢትዮጵያን ኮደርስ ኢኒሺዬቲቭ የሚል መጥቶልናል ማለት ነው። እሱን አንድ ጊዜ ክሊክ አድርገን ወደ ውስጥ እንገባለን። እሱን አንድ ጊዜ ክሊክ አድርገን ወደ ውስጥ ከገባን በኋላ ወደ ላይ ስክሮል በምናደርግበት ሰዓት እዚህ ጋር እንደምትመለከቱት ጌት ስታርትድ ይላል ማለት ነው። ጌት ስታርትድ የምትለው አንድ ጊዜ ክሊክ እናደርጋታለን። ጌት ስታርትድ የምትለውን አንድ ጊዜ ክሊክ በምናደርግበት ሰዓት ወደ ላይ ስክሮል ስናደርግ እዚህ ጋር ከፊት ለፊት እንደምትመለከቱት አንድሮይድ ዲቨሎፕመንት ይመጣል ማለት ነው። ይህንን ከዚህ በፊት ስለወሰድ ነው ወደ ጎን አንድ ጊዜ ስክሮል እናደርጋለን። ወደ ጎን ስክሮል በምናደርግበት ሰዓት ዛሬ ምን ነው የምንወስደው? ፋንዳሜንታልን ስለሆነ ዳታ ሳይንስ ፋንዳሜንታል የሚል ይመጣልናል ማለት ነው። ስለዚህ እኛ ምን እናደርጋለን? ከታች ኢንሮል የምትለውን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ኢንሮል ካልን በኋላ እዚህ ጋር እንደምትመለከቱ ሁለት አይነት ኦፕሽን ይሰጠናል ማለት ነው። ሳይን አፕ እና ሳይን ኢን ማለት ነው። ስለዚህ እኛ ሳይን አፕ የምናደርገው ከዚህ በፊት ምንም ሬጂስተር ካላደረግን ስለሆነ ሬጂስተር ስላደረግን እኛ ከዚህ በፊት ሳይን ኢን ዊዝ ጉግል ብለን ከዚህ በፊት ሬጂስተር ያደረግነው ኢሜል ራሱን መርጠን ሎጊን ብለን እንገባለን ማለት ነው። ካልን በኋላ እዚህ ጋር ከታች እንደምትመለከቱት አፕላይ እንድናደርግ ይጠይቀናል ማለት ነው። አፕላይ የምናደርገው ምንድነው? ከዚህ በፊት ሬጂስተር ያደረግነውን መልሰን ነው የምንሞላው ማለት ነው። ሬጂስተር ስናደርግ ወይም የመጀመሪያ ሰርቲፊኬት ስንወስድ የሞላነውን ፎርም መልሰን እዚሁ ጋር እንሞላለን ማለት ነው። ከታች ያለችውን አፕላይ የምትለው አንድ ጊዜ ክሊክ እናደርጋታለን። አፕላይ የምትለው አንድ ጊዜ ክሊክ በምናደርግበት ሰዓት እዚህ ጋር ከላይ ከታች እንደምትመለከቱት ፎርም እንድንሞላ ያመጣልናል ማለት ነው። እኛ እዚህ ጋራ ከዚህ በፊት መጀመሪያ ሬጂስተር ስናደርግ የሞላነው ፎርም ራሱን መልሰን ነው የምንሞላው ማለት ነው። እዚህ ጋራ መሙላት ያለብን ደግሜ እነግራችኋለሁ፣ አዲስ ፎርም እንዳትሞሉ። አዲስ ፎርም አይደለም እዚህ ጋራ የሚሞላው ማለት ነው። መጀመሪያ ዙር ሳይን አፕ ብላችሁ የሞላችሁትን ፎርም ራሱን ደግማችሁ የምትሞሉት ማለት ነው። በዚህኛውም ዙር በእያንዳንዱ ፎርም እያንዳንዱን ሰርቲፊኬት ልታወጡ በምትሞሉበት ሰዓት ራሱን ኢሜል ራሱን ፎርም የሞላችሁትን ደግማችሁ እንጂ የምትሞሉት በእያንዳንዱ ቦታ ላይ የተለያየ ነገር አትሞሉም ማለት ነው። ስለዚህ እዚህ ጋር ያሉትን ፎርሞችን ደግመን ከዚህ በፊት እኔ አንድሮይድ ላይ የሞላሁትን ደግሜ እዚህ ጋር እሞላለሁ ማለት ነው። ስለዚህ እናንተም እንደዛ ታደርጋላችሁ ማለት ነው። እያንዳንዱ ፎርም ሞልታችሁ ከጨረሳችሁ በኋላ ምን እናደርጋለን ማለት ነው? ፊኒሽ ኤንድ ሰሚት እንላለን ማለት ነው። ደግሜም ላስጠነቅቃችሁ የምፈልገው አንድ ነገር አለ። ይሄ ማለት ይሄ የሞላን ያለነው ፎርም ማለት አዲስ ሬጂስተር እያደረግን ነው ማለት አይደለም። ሁለተኛ ዙር ሌላ ኮርስ ላይ አፕላይ እያደረግን ስለሆነ ነው ድጋሚ እየሞላን ያለ ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ፊኒሽ ኤንድ ሰሚት የምትለው አንድ ጊዜ ክሊክ እናደርጋለን። ፊኒሽ ኤንድ ሰሚት የምትለው ክሊክ በምናደርግበት ሰዓት ይኸውና ኮንግራቹሌሽን ዩ ሃቭ ቢን ኢንሮል ኢንቱ ዚስ ፕሮግራም ይላል። ስለዚህ በዚህ ፕሮግራም ላይ ተካተሃል ኦር ስታርት ለርኒንግ ይለናል። ስለዚህ እኛ ስታርት ለርኒንግ እንለዋለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ኮንግራቹሌሽንስ ብሎናል። እኛ አሁን ክላሳችንን መጀመር እንችላለን ማለት ነው። ስታርት ለርኒንግ ብለን እንጀምራለን ማለት ነው። ስታርት ለርኒንግ ብለን በመንገባበት ሰዓት ዌልካም ቱ ዩዳሲቲ የሚል ኢንትሮዳክሽን የሚሰጠን ፓርት አለ ማለት ነው። እዚህ ጋር ኢንትሮዳክሽኖች አሉ። ከዚህ በፊት እንደወሰዳችሁት ወይንም ግራ የገባችሁ ካለ ከታች የሰራሁላችሁ ቪዲዮዎች አሉ። ቪዲዮቹን ስቴፕ ባይ ስቴፕ እያያችሁ ነው ምን እናደርጋለን። እዚህ ጋር ኢንትሮዳክሽኑ ቪዲዮን ከፈለግን ቪዲዮን እንሰማለን፣ ካልፈለግን ኔክስት እያደረግን ከታች ያለችውን ኔክስት የምትሆነው ኦፕሽን እየነካን ኔክስት እያለን ትምህርቶቹን እየተማረን አሰስመንቶቹን እየወሰደን እንሄዳለን። እዚህ ጋር ያለችውን የሶስት ሰረዝ ምልክት ነክተን ከዚህ በፊት
እንደምላችሁ እዚህ ጋራ ይኸውና እኔ ከዚህ በፊት ዳታ ሳይንስን ወስጄው ስለጨረስኩኝ ነው። ከጎን ያለችውን ኮርስ ዋን ላይ ያለው ከጎን ያለችውን 3 ሰርዝ ነክተን ምን ያህል ኮርስ እንደምንወስድ ማየት እንችላለን። እዚህ ጋራ 6 ኮርስ አለ። እያንዳንዱ ስቴፕ ባይ ስቴፕ ሄደን ሰርቲፊኬት አሰስመንት ፈተና አለ። ከዛ ደግሞ ዘን ሰርቲፊኬት ኮምፕሊት አድርገን ሰርቲፊኬታችንን የምንወስድበት ቦታ አለ ማለት ነው። ስለዚህ እያንዳንዱ ስቴፕ ባይ ስቴፕ እያደረግን እየተማርን ሰርቲፊኬቱን ከዚህ በፊት እንደነበረው ቪዲዮቹ ሰርቲፊኬቱን መውሰድ እንችላለን ማለት ነው። ግራ ያላችሁና ግራ የገባችሁ ነገር በመሃል ካለ የትኛውም አይነት ጥያቄዎች ኮመንት ሴክሽን ላይ ጠይቁኝ ማለት ነው፣ እመልስላችኋለሁ። ለዚህ ቤት አዲስ ሆናችሁ ካላችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። በፓርት 3 እንገናኛለን። ፒስ፣ ይመቻችሁ።